Please subscribe to my YouTube channel Eagle Lion X. It would mean so much to me. Thank you. ዛሬ እንደሚከተለው ከቴሌ ሱፐር አፕ ጋር ተያይዞ ጠቃሚ መረጃዎችን ወደ እናንተ እንደሚከተለው አቀርብላችኋለሁ። ብዙ ሰዎች የቴሌ ሱፐር አፕ አላቸው ስልካቸው ላይ፣ ግን እዛ ላይ ያሉ በጣም ብዙ መፍትሄ ሰጪ የሆኑ ሶሉሽኖች እዛ ላይ ተቀምጠዋልና እነሱን እንዴት መጠቀም እንዳለባችሁ አሳያችኋለሁ ማለት ነው። አመሰግናለሁ። ቴሌብራችሁን የቴሌብር አካውንታችሁን ትከፍቱና ልክ እዚህ ጋር አፕሊኬሽኑ እንደከፈታችሁ ቴሌ ሀብ የምትላለች ዊዛውት ኤኒ ሎጊን ፊት ለፊት ላይ ከታች እንደምታዩት ቴሌ ሀብ ላይ ትነካላችሁ ማለት ነው። ልክ እሱ እንደገባችሁ ኢትዮ ቴሌኮም የሚሰጣቸው እያንዳንዱ ሰርቪሶች እና ሰፖርት የምታገኙባቸው መንገዶች በዚህ መልኩ ተገልጸዋል ማለት ነው። ስለዚህ ለምሳሌ ከዚህ ውስጥ አንዱን በዩኤስኤስዲ ወይንም ደግሞ በሾርት ኮድ ተደውሎ ማግኘት ያለባችሁ ጥቅሞች እዚህ ጋር አሉ ማለት ነው። እንደዚህ ይበራሉ። ስለዚህ ሁሉም እዚህ ጋር አስተያየዋቸው ወደ 17 የሚሆኑ አገልግሎቶች አሉ ማለት ነው። ለምሳሌ እዚህ ጋር ቴሌብር ላይ ለመደወል ኮከብ 127 መሰላል አድርጋችሁ መደወል አገልግሎት እዛ ላይ ቴሌብር ሪሌትድ ኢሹዎችን ማንኛውንም ከቴሌብር ጋር የሚገናኙ ነገሮችን ማግኘት ትችላላችሁ። ከኢትዮ ገበታ ጋር ተያይዞ ኮከብ 999 መሰላል አድርጋችሁ እዛ ላይም እንደዚሁ ማግኘት ትችላላችሁ። ሌላው በኮከብ 822 መሰላል አድርጋችሁ ሲአርቪቲ የሙዚቃ ማሳመሪያ እዛ ላይ መምረጥ ትችላላችሁ። አክቲቬት ዲአክቲቬት የምትፈልጉትን አገልግሎት እዛ ላይ ማግኘት ትችላላችሁና በኮከብ 810 መሰላል ደግሞ ኤርታይም ክሬዲትን መግዛት እንዴት እንደምገዙ እዛ ላይ ያሉትን ሰርቪሶችን ከዚህ ጋር ተያይዞ ከኤርታይም ጋር ተያይዞ ያሉትን ነገሮች በሙሉ በዚህ ደውላችሁ ማግኘት ትችላላችሁ ማለት ነው። ሌላው አጠቃላይ ሰርቪሶች ጋር ተመልክቶ በኮከብ 994 መሰላል አድርጋችሁ እዛ ላይም ከባላንስ ጋር ተያይዞ ኮከብ 804 መሰላል እንደዚሁ ከባላንስ ሪቻርጅ ጋር ተያይዞ ኮከብ 805 መሰላል ከኮከብ 806 መሰላል ደግሞ ከባላንስ ትራንስፈር ጋር ለአንዱ ለወዳጆቻችሁ ባላንስ ትራንስፈር ለማድረግ የሚያገለግላችሁ ሆኖ ይገኛል ማለት ነው። ኮከብ 807 መሰላል ደግሞ ኮል ሚ ባክ ሪኩዌስትን እዛ ላይ ማስቀመጥ ትችላላችሁ። የስን አገልግሎት በዛ ማግኘት ትችላላችሁ በዚህ ሾርት ኮድ ማለት ነው። በኮከብ 623 በኮከብ 623 መሰላል ደግሞ ኮል ሲግኒቸር ሰርቪስን እዛ ላይ ማግኘት ትችላላችሁ። በኮከብ 922 መሰላል ደግሞ የሙሉ ሰርቪስ ዲስትሪቢዩተሮችን እዛ ላይ የዚህን አገልግሎት ማግኘት ትችላላችሁ። ኮል ዌቲንግ አክቲቬት ለማድረግ ደግሞ በኮከብ 43 መሰላል እንደዚሁ ማድረግ ትችላላችሁ። ኢኔብል ኮል ዳይቨርት በኮከብ 21 መሰላል ኮል ዳይቨርትን መስራት ትችላላችሁ። ኮከብ 21 መሰላል ዲሴብል ኮል ዳይቨርት ያደረጋችሁትን ከላይ አክቲቬት ያደረጋችሁን በኮከብ 21 መሰላል ዳውን ደግሞ ዳይቨርት ለማድረግ በመሰላል 21 መሰላል አድርጋችሁ ዲአክቲቬት ማድረግ ትችላላችሁ ማለት ነው። ከዛ ሰርቪስ ነምበሮቻችሁን ቼክ ለማድረግ ማለት አሁን ለምሳሌ ይችኛዋን ቀጥታ ከፍታችሁ ሞባይሎቻችሁን 2-3 ሲም ካርድ ያለው ቁጥሩን ለማየት ከፈለጋችሁ መሰላል ኮከብ 111 መሰላል አድርጋችሁ በደውሉበት እዛ ላይ የሞባይል ቁጥሮቻችሁን ሰርቪሶቻችሁን ለማወቅ ይረዳችኋል ማለት ነው። ከዲቫይስ ሪሌትድ ሰርቪሶች ጋር ተያይዞ ኢትዮ ቴሌኮም የሚሰጣቸውን አገልግሎቶች ለማግኘት ከፈለጋችሁ ደግሞ በኮከብ 868 መሰላል አድርጋችሁ እዛ ላይ ይህንን አገልግሎት ማግኘት ትችላላችሁ ማለት ነው። ውድ የቻናላችን ቤተሰቦች ተከታታዮች፣ ስለዚህ የመደመር ምልክቷን በማጥፋት ቤተሰብ የሆኑ ጠቃሚ መረጃዎችን ኢትዮ ቴሌኮምን ተመልክቶ ያሉትን ወደ እናንተ በተከታታይነት እናደርሳለን። ዛሬ እንዳያችሁት ያደረስናችሁ በቴሌብር ላይ ብቻ ሎጊን ሳትሉ ከታች ቴሌሃብ የምትለዋን ከፍታችሁ በዚህ መልኩ ማግኘት ትችላላችሁ፣ መጠቀም ትችላላችሁ ማለት ነው። እናመሰግናችኋለን። ቴንኪው